ፕሬዝዳንት ትራምፕ በእጃቸው ላይ ስለታየው መቁሰል ማብራሪያ ሰጡ። ከዳቮስ የዓለም ኢኮኖሚ ፎረም ወደ ዋሽንግተን በመመለስ ላይ ሳሉ ፕሬዝዳንት ትራምፕ በግራ እጃቸው ላይ ስለታየው ግልጽ የሆነ መቁሰል ብራይሲንግ በኤር ፎርስ ዋን ላይ ለተገኙ ጋዜጠኞች ምላሽ ሰጥተዋል። እንዴት ቆሰሉ ሲባሉ ፕሬዝዳንቱ እንደገለጹት እጃቸውን ጠረጴዛው ከመታ ኩክ ዋይፕ እንዳደረጋቸውና ሁኔታው አሳሳቢ እንዳልሆነ ተናግረዋል። ከእጄን ጠረጴዛው መታኝ፣ ከዚያም ትንሽ ቅባት ተቀባውበት ብለዋል። ለቁስሉ መታየት በየቀኑ የሚወስዱትን አስፒሪን እንደ ምክንያት ጠቅሰዋል። ለልባችሁ ጤንነት አስፒሪን ውሰዱ፣ ነገር ግን ትንሽ መቁሰልን ካልፈለጋችሁ አስፒሪን አትውሰዱ ሲሉ በቀልድ መልክ ገልጸዋል። ጋዜጠኞች ከደህና ነዎት ወይ ብለው ላቀረቡላቸው ጥያቄ በጣም ደህና ነኝ ሲሉ አረጋግጠዋል። ይህ በእንዲህ እንዳለ የፕሬዝዳንቱ የጤና ሁኔታ በብዙዎች ዘንድ ትኩረት ተሰጥቶት የነበረ ቢሆንም አሁን የሰጡት ማብራሪያ ጉዳዩ ከቀላል ግጭት የመነጨ መሆኑን አመልክቷል።